አድማጮች ምሽቱን ከፋኖ ቤት ልብን የሚያሞቅ አስደሳች ዜና እየሰማን እንገኛለን። ይህ ከፋኖ ቤት እየተሰማ የሚገኘው አስደሳች ዜና የብልጽግና ሹማምንትን እና አብይን ክፉኛ ድንጋጤ ውስጥ የከተተ ስለመሆኑ ምንጮቻችን እየገለጹልን ነው የሚገኙት። በተለይም ውድ አድማጮች ምሽቱን የኦሮሚያ ክልል ርዕሰ መስተዳደር የሆኑት አቶ ሽመልስ አብዲሳ በማንኛውም ሰዓት ስልጣናቸውን ሊያጡ እንደሚችሉና ከብልጽግናው ከፍተኛ አገዛዝ ባለስልጣናት ጋር ግጭት ውስጥ መግባታቸውን እንዲሁ ሰምተናል። ሌላኛው ደግሞ በጎጃም ቀጠና የሚገኘው የጎጃም ፋኖ ብሎም የፋኖ ኃይሎች ጠቅላይ አዛዥ የሆነው አርበኛ ዘመነ ካሴ እና አብይ አህመድን ክፉኛ ያስደነገጠ ተግባርን እንደፈጸመ ሰምተናል። ሌላኛው እንዲሁ ደግሞ ዘመነ ካሴና የህወሓት ከፍተኛ ሊቀመንበር የሆኑት ዶክተር ደብረጽዮን በአካል እንደተገናኙና ከዚህ በኋላ ፋኖና ቲዲኤፍ በአንድነት ቆመው አገዛዙን ለመታገል እንደተስማሙ እንደተማማሉ ምን የሰማ ነው። እሺ አድማጮቻችን ዕለተ ቅዳሜ ነው። ምሽቱን ሰበር ዜናዎችን እየሰማን እንገኛለን። የፋኖ ኃይሎችን የትጥቅ ትግል ተከትሎ የብልጽግና ሹማምንት የሆኑት እነ አብይ አህመድና እነ ሽመልስ አብዲሳ በማንኛውም ሰዓት ስልጣናቸውን ሊያጡ እንደሚችሉ ምንጮች እየገለጹልን ይገኛሉ። እንግዲህ ምሽቱን ወደ ስቱዲዮ በገባንበት በዚህ ሰዓት የብልጽግና ሹማምንት የሆኑት እነ አብይ እነ ዲያቆን ዳንኤል ክብረትና እነ አዳነች አበቤ የፋኖን ኃይሎች የትጥቅ ትግል ተከትሎ በ4 ኪሎ ቤተ መንግሥት አስቸኳይ ስብሰባዎችን እንደተቀመጡ እየተሰማ ነው የሚገኘው። ከዚህ ቀደም ጽንፈኞችን አጠፋን ደመሰስን ሲሉ የቆዩት የብልጽግና ሹማምንትና የብልጽግና ጄኔራሎች አሁን ላይ ደግሞ ህወሓት በኢትዮጵያ ላይ ጦርነት ከፍቷል፣ ህወሓት ወልቃይትና ራያን ሊቀማን ነው፣ ስለዚህ የፋኖ ኃይሎች ያለምንም ቅድመ ሁኔታ እያካሄዱ የሚገኙትን ውጊያ በማቆም ከመከላከያ ሰራዊቱ ጎን ሊሰለፉ ይገባል በሚል አገዛዙ የፋኖን ኃይሎች እየተማጸነ የሚገኝበት ጊዜ ላይ እንገኛለን። ታዲያ ወደ ስቱዲዮ በገባንበት በዚህ ሰዓትም የብልጽግና ሹማምንት የሆኑትና አብይ አህመድ የፋኖን ኃይሎች በትጥቅ ትግል ማሸነፍ አልቻልንም ከሚል የተነሳ በ4 ኪሎ ቤተ መንግሥት እያካሄዱ በሚገኙት ስብሰባ ላይ የፋኖን ኃይሎች በሽማግሌዎች በኩል እየተማጸኗቸው እንደሚገኙም ለመስማት ችለናል። እነ ዘመነ ካሴንና እነ ታጋይ እስክንድር ነጋን በፌዴራል መንግስቱ በኩል ሹመትና ስልጣን እንሰጣችኋለን፣ የምታካሄዱትን ውጊያ አቆሙ በሚል ሽማግሌዎች እንደተላኩባቸው እየሰማን የምንገኘው። ከዚህ ቀደም በተደጋጋሚ ጽንፈኞችን አጠፋን ደመሰስን 90 በመቶ የሚሆነውን የአማራ ክልል ከተሞች ነፃ ወጣን ሲሉ የቆዩት እና አብይ አህመድ አሁን ላይ ደግሞ ቄሶችን፣ ሸሆችን፣ ቀሳውስቶችንና አዛውንቶችን በመሰብሰብ ወደ ፋኖ ኃይሎች ይዞታ ዘልቀው እንዲገቡና የፋኖን ኃይሎች ከፌዴራል መንግስቱ ጋር ለማደራደርም የአቅማቸውን ሚና እንዲወጡ ትዕዛዝ እንደተሰጣቸው የተሰማ ሲሆን ዘመነ ካሴ ትግሉን የሚያቆም ከሆነ የክልሉ ፕሬዝዳንት መሆን ይችላል መባሉ ሲሰማ እነ ታጋይ እስክንድር ነጋም እንደ አቅማቸውና እንደ ብቃታቸው በክልልና በፌዴራል በኩል ስልጣን ለመስጠት በእነ አብይ አህመድ በኩል ዝግጅት ስለመጠናቀቁ ነው እየሰማን የምንገኘው። አሁን ላይ የብልጽግናን ሰዎች አጣብቅኝ ውስጥ የከተተው ዋነኛው ጉዳይ የህወሓትና የሻዕቢያ ቅንጅት መሆኑ የተገለጸ ሲሆን ህወሓት በአፋር በኩልና እንዲሁ በወልቃይት በጠለምት እንዲሁ በተለያዩ የአማራ ክልል አካባቢዎችም መጠነ ሰፊ ውጊያን መክፈቱን ተከትሎ የፋኖ ኃይሎች ፈጽሞ ከህወሓት ጋር መቀናጀት የለባቸውም፣ የህወሓት ፍላጎት ወልቃይት ራያና አላማጣን የመሳሰሉ የወሰን ጥያቄዎችን በጉልበት ማስፈጸም ነው በሚል ፋኖ የሚታገለው ለአማራ ህዝብ ጥቅምና ህልውና ከሆነ ወልቃይት ራያና አላማጣን የመሳሰሉ ጥያቄዎችን መክፋት አይችልም። ህወሓት እነዚህን አካባቢዎች በጉልበት ካልቀማሁኝ ብሎ እያለ በሚገኝበት በዚህ ሰዓት የፋኖ ኃይሎች ደግሞ ከህወሓት ጎን መሰለፋቸውና ፌዴራል መንግስቱን ተቀናጅተው መውጋታቸው ህዝብን እንደ መክዳት ነው በሚል በና አብይ አህመድ በኩል የፋኖ ኃይሎች እያካሄዱ የሚገኙትን ውጊያ በተለይም ከፌዴራል መንግስቱ ጋር የሚያካሄዱትን ውጊያ ያለምንም ቅድመ ሁኔታ እንዲያቆሙና ህወሓትን ለመውጋትም ከመከላከያ ሰራዊቱ ጎን እንዲቆሙ እየተጠየቀ የሚገኝበት ጊዜ ላይ እንገኛለን።
ሌላው ደግሞ አድማጮቻችን እንግዲህ ህወሓት በተለያዩ አካባቢዎች ጦርነትን መክፈቱን ተከትሎ በፋኖ ኃይሎች በኩል ምላሽ ተሰጥቶበታል። የፋኖ ኃይሎች በህወሓትና በፌዴራል መንግስቱ መካከል ጦርነት መቀስቀሱን ተከትሎና የፌዴራል መንግስቱም ቢሆን የፋኖ ኃይሎች ከመከላከያ ሰራዊቱ ጎን ሊቆሙ ይገባል በሚል ጥያቄዎችን እያነሳ በሚገኝበት በዚህ ሰዓትም የህወሓት ከፍተኛ ሊቀመንበር የሆኑትም እነ አርበኛ ዘመነ ካሴ እነ ጀነራል ተፈራ ማሞና ሌሎች የፋኖ ከፍተኛ አዛዦችና መሪዎችም የህወሓትንና የፌዴራል መንግስቱን ውጊያ በተመለከተ ምላሽ ሰጥተውበታል። ታዲያ የፋኖ ኃይሎች በሰጡት በዚህ ምላሽ ላይም በህወሓትና በብልጽግናው አገዛዝ መካከል የሚካሄደው ውጊያ እኛን የሚመለከተን አይደለም ማለታቸው የተሰማ ሲሆንም የብልጽግናውን አገዛዝ ከስልጣን ለማስወገድ ከጎናቸው እቆማለሁ ብሎ የሚል የትኛውም አካል ካለ የህዝባችንን ጥቅም አሳልፈን ሳንሰጥም በአንድነት ለመቀናጀትና ለመተባበር ዝግጁ ነን ሲሉ ነው ምላሽ የሰጡት። ታዲያ እና አብይ አህመድ ፋኖ ከመከላከያ ሰራዊቱ ጎን ይሰለፍ፣ ምክንያቱም ህወሓት ኢትዮጵያን ሊበትን ይፈልጋል፣ የፋኖ ኃይሎች ፍላጎት ደግሞ ኢትዮጵያን መበተን አይደለም በሚል እየተማጸኑ በሚገኙበት በዚህ ሰዓትም እነ ጄኔራል ተፈራ ማሞና የፌዴራል መንግስትና በህወሓት መካከል የሚካሄደው ውጊያ እኛን የማይመለከተን ነው ሲሉ ምላሽ የሰጡ ሲሆንም የፌዴራል መንግስቱ እቅድና ፍላጎት ሰሜኖችን ማዳከም ነው። ከዚህ በኋላ ሰሜኖች ተነጣጥለን የምንበላበት ጊዜ ማክተም ይገባል በሚል አቋም መያዛቸው የተገለጸ ሲሆን በተለይም ደግሞ የህወሓት ከፍተኛ ሊቀመንበር የሆኑትና ዶክተር ደብረጽዮን እንዲሁ የቀድሞ የደህንነት ሹም የሆኑት እነ ጌታቸው አሰፋ ከነ ዘመነ ካሴ ጋርና ከነ ታጋይ እስክንድር ነጋ ጋር በተደጋጋሚ እንደሚገናኙ የተገለጸ ሲሆንም ይህም ደግሞ በ4 ኪሎ ቤተ መንግስት የሚገኙትን የብልጽግና ሹማምንትን እነ አብይ አህመድን ከስልጣን ለማስወገድ ያለመ ጥብቅ ውይይቶችን እያካሄዱ ይገኛሉም ነው የተባለው። እንደነ ሽመልስ አብዲሳና እንደ ብልጽግና ሹማምንት ፍላጎት ከሆነ ደግሞ የህወሓት የሻዕቢያና እንዲሁ የግብፅ እንቅስቃሴ ኢትዮጵያን እንደ የመንና ሱሪያ ለመበተን የታለመ በመሆኑ ፋኖ ከመከላከያ ሰራዊቱ ጎን በመሰለፍ ኢትዮጵያን መታደግ የሚገባው ጊዜ ላይ እንገኛለን በሚል እየተማጸኑ ይገኛሉ። ይህንንም ተከትሎ ይመስላል በተለይ አሁን ላይ ደግሞ እና አቶ ሽመልስ አብዲሳ እንዲሁ እነ ዲያቆን ዳንኤል ክብረትና እነ አዳነች አበቤ ጽንፈኛው ቡድን ከሻዕቢያ ጋር በመቀናጀት አዲስ አበባ ከተማ ላይ ሁከትና ብጥብጥ ለመፍጠር ዝግጅታቸውን አጠናቀዋል በሚል እየወነጀሉ ሲሆንም በዚህም ደግሞ የፋኖን ኃይሎች ከመከላከያ ሰራዊቱ ጎን ለማሰለፍም መጠነ ሰፊ እንቅስቃሴዎች እየተካሄዱ እንደሚገኙም ለመስማት ተችሏል። ከሰሞኑ የብልጽግናውን ተልእኮ ተቀብለው የፋኖን ኃይሎች ከተቀላቀሉ በኋላም እንዲሁ ወደ ብልጽግናው ካምፕ የተመለሱትን እነ ማስረሻ ሰጤን የመሳሰሉ የቀድሞ የፋኖ ከፍተኛ አዛዦችና መሪዎችን በተመለከተ በፌዴራል መንግስቱ በኩል የፋኖ ኃይሎች እጃቸውን ሰጥተውኛል በሚል በተደጋጋሚ በመንግስት የቴሌቪዥን ጣቢያዎች በኩል ፕሮፓጋንዳዎችን እየነዛም ይገኛል። ያም ሆኖ ግን አሁን ላይ አገዛዙ ከፍተኛ ስጋት እንዳለበትም ታውቋል።